ሰላም ውድ ተከታዮች እንደምን ቆያችሁ? በዚህኛው ቪዲዮ ስለ እንቅርት ምንነትና የእንቅርት በሽታ ምልክቶች እንነጋገራለን። እንቅርት ማለት በአንገት ላይ የሚወጣ እብጠት። የእንቅርት እጢ ከመጠን በላይ መጠኑ ሲጨምርና አንገት ላይ አብጦ ሲታይ እንቅርት እንለዋለን። ነገር ግን እብጠቱ በራሱ ችግር ላይሆን ይችላል። ነገር ግን እብጠቱ በጣም እየጨመረ በመጣ ቁጥር አንደኛ ጫና በመፍጠር የሚያመጣቸው ችግሮችም አሉ። ሁለተኛ ከዛም ከጫናም በተጨማሪ ደግሞ በጣም አስፈሪ የሆኑ ሆርሞን በብዛት በማመንጨት ወይም ሆርሞኑ ከሚፈለገው በታች ሲመነጭ ብዙ ምልክቶች ሊመጣ ይችላሉ። ከዛ ጋር ተያይዞ ብዙ ሰውነት ክፍሎችን ላይ ብዙ ምልክቶች ሊታዩ ይችላሉ። ለምሳሌ ሆርሞኑ በጣም በብዛት የሚመነጭ ከሆነ አንድ ሰው ልቡ በጣም ቶሎ ቶሎ ሊመታ ይችላል። ሰውነቱ ላብ በላብ ሊሆን ይችላል። እጅ እግሩ እንዲሁ እዚህ እጆቹ አካባቢ በጣም ላብ ጥምቅ የማድረግ ነገር ልታዩ ትችላላችሁ። በፍጥነት የስራዎችን ወይም መርበትበት አይነት እጅ መንቀጥቀጥ በጣም ሲሰራ ሲያወራ እጅግ በጣም ሲፈጥን ልታዩ ትችላላችሁ። እነዚህ ነገሮች ሆርሞኑ የመብዛት ምልክቶች ናቸው። እንዲሁ ደግሞ ሌላ ሆርሞኑ ሲበዛ ለምሳሌ ምግብ ቶሎ ቶሎ ረሃብ ቶሎ ቶሎ ይርበዋል ይበላል ነገር ግን ሰውነቱ እየቀጨጨ ይሄዳል። ምግብ በጣም ይበላል ግን ሰውነቱ እየቀጨጨ ይሄዳል። ይሄ ሆርሞን ሲበዛ የሚያደርገው ነገር ነው። ይሄ እንቅርት ሆርሞን ማለት ነው። ታይሮይድ ሆርሞን የምንለው ሆርሞኑ ሲበዛ የሚያመጣቸው ምልክቶች ናቸው። ሆርሞኑ ሲያንስ ደግሞ ለምሳሌ እንቅልፍ ለምሳሌ በጣም ቀንም ማታም ሊተኛ ይችላል። ሆርሞኑ በጣም ካነሰ አንድ ሰው በጣም ቀስ ይላል። ማንኛውም ስራ ለመስራት በጣም ቀስ የማለት ማታ እንቅልፍ አይተኛም። ቀን እንቅልፍ ያለመተኛት ሁሌ ድብርት ውስጥ መሆን እንዲሁም ደግሞ ሰገራ ለምሳሌ የመድረቅ አይነት ምግብ ፍላጎት ማጣት ነገር ግን ምግብ በብዛት አይበላም ነገር ግን ሰውነቱ እየወፈረ ሊሄድ ይችላል ምግብ ሳይበላ። እነዚህ ምልክቶች የሆርሞኑ ማነስ ምልክቶች ናቸው። ስለዚህ እነዚህ ምልክቶች ከታዩ ህክምና ቤት ሄዳችሁ ቼክ መደረግ ትችላላችሁ። ስለዚህ ሆርሞኑ ከበዛ ቀዶ ጥገና አይደለም መጀመሪያ የሚሰራው። ስለዚህ መጀመሪያ ሆርሞኑን በመድሃኒት ቁጥጥር ከተደረገ በኋላ በመድሃኒት ከተቆጣጠርን በኋላ ነው ቀዶ ጥገና የሚደረገው። ስለዚህ መጀመሪያ መድሃኒት መውሰድ ያስፈልጋል ማለት ነው። ስለዚህ ሌላ ተጨማሪ ቪዲዮዎችን ለመስራት ያው ሰዓት ይገድባል። ስለዚህ ሌሎችን አስፈላጊ ከዚህ ጋር በተያያዘ ጥያቄም ካላችሁ ማንኛውም የምታናግሩ ነገር ካለ ከዚህ ስር ኮመንት ላይ መጻፍ ትችላላችሁ። ምክር የምትፈልጉት ከሆነ ደግሞ በየትኛውም ሰዓት ላይ ልታገኙኝ ትችላላችሁ። ዶክተር አባተ ነኝ አመሰግናለሁ። ቻናሌን ደግሞ ሰብስክራይብ በማድረግ ሌሎች አስፈላጊ በጣም ወሳኝ የሆኑ የህክምና ቪዲዮዎችን እንዲሰራ እንድትደግፉኝ ሳፖርት እንድታደርጉኝ እጠይቃችኋለሁ። እወዳችኋለሁ።